በባለፈው ቪዲዮ ላይ ለልጆች መጥፎ የአፍ ጠረን መንስኤ የሚሆኑትን 4ቱን ምክንያቶች ገልጸናል። በአሁኑ ላይ ደግሞ ቀጣዮቹን 4ቱን እንገልጻለን ማለት ነው። 5ኛ ከሚወስዱት ምግብ ጋር የተያያዘም ሊሆን ይችላል። ይህ ማለት ስኳር የበዛባቸው ምግቦችን የሚበሉ ህፃናትና ካልተቦረሹ ወይም አፋቸውን ካላጸዳንላቸው የባክቴሪያ መጠራቀሚያ ይሆናል። በዚህም ሽታው ሊቀየር ይችላል ማለት ነው። ሌላኛው የምግብ አይነት ደግሞ ሃይ ፕሮቲን ወይም ደግሞ የፕሮቲን ኳሊቲው ሃይ የሆኑ ምግቦችን ወስደው ከዛም በኋላ የአፍ ጠረናቸው ሊቀየር ይችላል። በመሆኑም እነዚህ ሁኔታዎች አያስጨንቁንም ማለት ነው። 6ኛው ኢንፌክሽን ነው። እንግዲህ አፍ ውስጥ ካሉ ኢንፌክሽኖች ቅድም ከጠቀስናቸው ውጪ ቶንሲል ነጭ ክምችት ሲይዝ ያ ራሱ በራሱ ሽታ ሊያመጣ ይችላል። 7ኛው የሆድ ውስጥ ችግሮች ናቸው። የሆድ ውስጥ ችግሮች ከምንላቸው ውስጥ አንዱ የአሲድ መመለስ ወይም ደግሞ አሲድ ሪፍሌክስ የምንለው ሲሆን፣ ሁለተኛው ደግሞ በተለያዩ ምክንያቶች ምግብ በጨጓራ ወይም በአንጀት በአግባቡ ወይም በጊዜው አለመፈጨት እና ፕሮሰስ አለመደረግ የራሱ የሆነ የአፍ ጠረን ለውጥን ሊያመጣ ይችላል ማለት ነው። 8ኛውና የመጨረሻው የአፍ ጠረንን ከሚቀይሩ ነገሮች አንዱ ከባድ ብለን የምንጠራቸው አይነት በሽታዎች ወይም ደግሞ ክሮኒክ ኢልነሶች ሲኖሩ ነው። ከነዚህም ውስጥ እንደ ስኳር፣ ኩላሊት፣ ጉበት ህመም ሲኖር የአፍ ጠረናቸው ከተለመደው የወጣ ሊሆን ይችላል። ሆኖም እነዚህ ህፃናት ወይም ደግሞ እነዚህ በሽታዎች ያላቸው ህፃናት ምልክታቸው የአፍ ጠረን መለወጥ ብቻ ስላልሆነ አሳሳቢ አይሆንም ማለት ነው።